የሰማችሁትንም እናቴ ቆንጥጣ አሳድጋኛለች ሊል ይችላል። እርግጠኛ ነኝ ስፖይል አርጋ አዲስ መኪና ገዝታ የሰጠች እናት ከፊቷ ታስታውቃለች ልጇ እንዴት አርጋ እንዳሳደገቻት። ግን ልጇ በቀላሉ ተታላ ሄዳ እንደዚህ ፊቷን አዙራ ለአንድ ዓመት ስትዘጋት እህህ ብላ ነው የሞተችው ብዬ ነው የማስበው። እግዚአብሔር ነው የሚያውቀው። ቀናችንን ከጻፈልን ደግሞ በትንታም ልንሞት እንችላለን። ቀኗ ነው የተጻፈላት። ግን ኒሞሪያ ሲያስታውስ ሰው ሁሉ ቲክቶክ ላይ መታ ያወራችው የሆነችው ነገር ታሳዝናለች። በወቅቱ እኔ ነግሬያት ነበር። በተአምር ለደረሰች ልጅ ብለሽ እንዳትናደጂ ከቻልሽ ኮንዶም ሰተሽ ላኪያት ነበር ያልኳት። እሱንም ሳትሰጣት ይኸው በአመቷ ቅን ብላ አርግዛ ቁጭ አለች። እና ይሄን ነው የምላችሁ፣ ሞታለች። መሞቷ የተረጋገጠ ነው ስነግራችሁ ማለት ነው። ጨርሻለሁ። ይሄን ልነግራችሁ ነው የመጣሁት። ሮሚዬ አንቺ ስላረጋገጥሽ አንቺ ውስጣችንን አቀለልሽው። በቃ እየተወዛገበን የነበርነው ጥያቄ ምጽፈን የነበርነው ነገር በቃ አሁን ተረጋገጠ ማለት ነው። ያው ምን ይደረጋል እንግዲህ ምን ኢትዮጵያ ለተወለዱ እኛ በእኛ ኤጅ እኛ አሁን እናታችን እኔ እናቴ ከምትሞት አንድ ቀን ከፊቱ ያርገኝ ነው የምለው። ክርስቶስ ምስክሬ ነው። እንደኛ በእኛ ዘመን ለተወለድን ከተሰደድኩ ጀምሬ እስካሁን ድረስ ለእናቴ ሳልክ የምቀርበት ቀን ደስ ያለኝ ሰዓት እጄ ሲሞላ እናቴ ናት ትዝ የምትለኝ። 8 ልጆች ወልዳለች። ብዙዎቻችን ውጭ ነን። ግን ስቲል እድሜ ልኬ ቆንጆ ነገር ስበላ እንኳን እናቴን ነው የማስታውሰው። ልክ እሷ ስትበላ የልጆቼ አፍ ይሙላ እንደምትለው እናቴ። እኛ ግን የወለድናቸው ልጆች የእግር እሳት የሚባለውን ራሱ ትርጉሙን ራሱ አያውቁትም። አምቴሊንግ ዩ አያውቁትም ብዬ እየነገርኩ ነው። አያውቁትም። እኔ ሁለቱም ልጆቼ አባታቸው ሞተው አርድቻለሁ። ፋክቱን ስነግራችሁ ማለት ነው። ምናልባት ለአንድ ቀን ለ30 ደቂቃ ጌም በተለይ ምንም አይቀራረቧቸውና ፍቅር ካልሰጧቸው ሪሊ ኦ ማይ ጋድ ምናምን ይሉና ወዲያው እኔ እኮ ለመንገር ተንቀጥቅጬ ብሬክ ጠብቄ ሆሊዴይ ጠብቄ እህቶቼን ይዤ ጉዳችን ፈላ ብለን ተሸማቀን ሪሊ ምናምን አሉና ከዛ ወዲህ ጌም ነው መጫወት የጀመረው ከ30 ደቂቃ በኋላ። they don't care። እኔ am telling you they don't care። በጣም ከዚህ በፊት ስናገር ሰምታችሁኛል። የዛሬ ዓመት በጣም ጥሩ አባት ደም ተፍቶ ይሄ የግል ትምህርት ቤት ቅዳሜና እሑድ ቀጥ ብሎ ቱሽን 1-to-1 ቀጥሮ ነው ያስተማራት። ሲሞቱ አንድ ቀን ለዛ ነው እኔ ተስፋ የቆረጥኩት። አንድ ቀን ወይ 2 ቀን ኦ ማይ ጋድ ይሉሃል። ከዛ ወዲህ ሜቢ ፕሮፋይል አንድ ቀን ወይ 2 ቀን ያደርጋሉ። ከዛ ትውስም ጭራሽ ሰማት ቤት ነው የምንገናኘው ምናምን ይባባላሉ፣ ሙድ ይዛሉ። እና እኔ በተስፋ ቆርጫለሁ። የዚህ ሀገር የወለድኳቸው ልጆች እኔ ነገ ያዝኑልኛልም አልልም። እድሬን ገብቼ በሰማይ በምድር አስክሬኔን ወደ ኢትዮጵያ እናቴ ልጆቿ እዚህ ስለሆኑ እዚህ ቀበሩ ምናምን የሚሉ አሉ። ውጭ ሀገር ተቀምጦ ኖ እዚህ ሀገር ያሉ ልጆች ሬሳ ራሱ የቱ ጋር እንዳለ ቼክ አያረጉህም። ከእኔ አገሬ ነው መቀበር የምፈልገውም አገሬ የፈለገ ነገር ያርገኝ። በተአምር ነው የምላችሁ። እዚህ ሀገር የተወለዱ ልጆች እናቴ ውይ ብለው ምናምን ኖ ኢስኖት ምናልባት እኔ አቅርቤ ሲንግል ማሞኜ ስላሳደግኳቸው ምናልባት ግን ከኔ በላይ ደም ተፍታ ያሳደገች ጓደኛ ያለች ደም ተፍታ ልጆቿን ደም ተፍታ ያሳደገች እኔም ማቃትታለኝ ስሟን መጥራት ስለማልፈልግ ልጆቿን መስሚያቸው ትዝም አትላቸው። እኛ 5 ዓመቷን የፖስት ነው ትዝም ቲክቶካቸው ላይ ለኔ ሞሪ እንኳን 5 ዓመቷ ዛሬ እናቴ ሞላ ብለው ወፍ የለም 1 ዓመት ነው እሱንም ባሏ። ኧረ እነሱ ወዲያው ነው ወፍ ነበረቻት ማስታውሰው። እኛ እኮ ተንገብግበኔ መሬት ተንከባልዬ ነው ልሞት ደርሼ። እኔ ታቁኛላችሁ ትንሽ ነገር ነው ሆድ የሚያስብሳይ። ወዲያው የሆነች ወፍ እዛ በቦክስ ያስቀመጧት አለ። ወዲያው ወርዳ እኛ እኮ ምን ሊሆኑ ነው ብለናል። ሶሪ አንድ ጊዜ ያሳልፉኝ ብላ ስናሳልፋት ከኪችን ሄዳ ለወፎቹ ቢሞቱ ራሱ ትዝ አይለኝም እንኳን ቢሞቱስ
ለወፎቹ እንትን ላጠጣቸው። ከዛ ማታ ጊዜ ውሻዋን ወካርጌ ውሻዋን ልምጣ። ገና እኮ እናትየው አልተቀበረች። እኛ እኮ ልጆቹ ሞቱ ብለናል። እኛ ነን የምንሞተው። በዚህ ዘመን የተወለደ ልጅ ያዝንልኛል ብለን እንዳታስቡ። የእኛ ዘመን ልጅ አይደለም። እኔ ክርስቶስ ምስክሬ ነው የምላችሁ። የዚህ ሀገር የተወለደ ልጅ እማዬ ብሎ ያዝንልኛል። አሹፍ ሜቢ ስለተጣሉ የዛን ቀን ሊያለቅሱ ይችላሉ። እንዳታጨናንቁን ነው የሚባለው። ሞቶ አንድ ደግሞ ጓደኛችን ሞታ፣ እኔ የምታነብ አይመስለኝም እንግዲህ እንዳየሁት አሌክስ አንብቦ ካልነገራት በስተቀር አማርኛ አታነብም። ዳሲት አበዛውባችሁ። አይኔ አንዴ ከጀመርኩ ስለማላቋርጥ ነው። ሶሪ ሮሚ ቀጥ ልክ እኮ እየተናገርሽ ነው አንቺ። እኔ ፔኑ ስለማቀው በፔኑ መሰረት ነው ሁላችሁም እንዲገባችሁ። ብዙዎቻችሁ እንትን እንዳትል ፊል እንዳታረግ ሰው ያወራል። እስኪዝሚ ሜቢ ስላልተታረቀች ሜቢ አንድ ቀን ሁለት ቀን ወዲያው እርግዝናዋ ነው ትዝ የሚላት። እንዴት ልጄ ነው የምወልደው በእንትን ልውለድ በእንትን ይሻለኛል ብላ ነው። ወዲያው ከአንድ ሁለት ቀን በላይ እናቶ በዚህ ሰዓት ያሉ ልጆች አያስታውሱ። ሜቢ አንድ ሁለት ቀን ሶስት ቀን አይኗን በጨው አጥባ ቲክቶክ ላይ ጌም ልትጫወት እንዳትመጣ ይዛኔ ነው እኔ ወልጫት። አንድ ወር አርቧን ሳታደርግ እዚህ ቲክቶክ ላይ ትምጣ። ይመጣሉ፣ ሰው ካልፈሩ ይመጣሉ። እንዴ በቲክቶክ ላይ እኮ ለቅሶ ቁጭ ሰልስት ነው ብለው የሚመጡ ሁሉ አሉ እኮ። ልጇ ሞቶ በሰልስቱ ልነግራችሁ ነው ብለው ይመጡ አሉ። እዚህ ሚዲያ ላይ እኮ ለቅሶ ሁሉ ቁጭ ብሎ ይለቀስልኝ የሚሉም ሰዎች የሚመጡ አሉ። ስለዚህ አርዘነችም አላዘነችም እዚህ ቲክቶክ ላይ አርቧ እስከሚሞላ እናቷ ብቅ ማለት የለባትም። ባህላችን ነው። አይኗን በጨው አጥባ ኖ እንግሊሽ ብላ ጌም ልትጫወት እንዳትመጣ። የእሷ እናት እኛ ምን በጠዋት በጣም የደነገጥኩት ክርስቶስ ምስክሬ ነው። በጣም ለገሰ ሞት ስለደነዘዝኩኝ አላለቀስኩላትም። እንባዬ ለምን እንዳለ መጣ እንጂ እኔ እንደዚህ አይነት እናት ሞታ እንባዬም አይቋረጥም። ግን በለገሰ ሞት በቅርብ ጊዜ የሞተውን አይታችሁታል። በሱ ሞት በጣም ደንግጫለሁ። እንደዚህ ይሞታል አይደለም ምንም ይሆናል ያልኩት ልጅ ሞቷል ተብሎ አስክሬኑ ሲታይ በቃ የሰው ነገር በቃኝ ያልኩበት ሰዓት ስለሆነ እንጂ እኔ ዛሬ እየየ ስል ነበር የምታውቁት። እኔ ሰው ሞቶ ያላለቀስኩት እሷን ነው ከማውቃት ሰው ደንግጬ። እና የዴዚ ትጎዳለች፣ የእግር እሳት ይሆንባታል ምናምን። ኤክስኪዝሚ የእግር እሳት የሚባል አያውቁም የዛሬ ልጆች። 3 ቀን ካዘነች ጎበዝ ናት። እስከ